ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። በመጀመሪያም ዘመናዊ ማሽን በመጠቀም ቆጮን በዱቄትና በኬክ መልክ በማዘጋጀት ለዓለም ገበያ ማቅረብ መጀመሩን ተገለጸ። ቆጮን በባህላዊ መንገድ እንዲብላላ የሚወስደው ከ3 እስከ 4 ወር ጊዜ የራሱ እርሾ ተዘጋጅቶ በመጠቀም ወደ 7 ቀን ማሳጠር የሚያስችል ማቀነባበሪያ ማሽኖችን ጥቅም ላይ ማዋል መጀመሩን ተነግሯል። ሉሲ እንሰት ኢንተርፕራይዝ የእንሰት ውጤቶች ላይ እሴት በመጨመር ለገበያ የሚያቀርብ ሲሆን በአርባ ምንጭ ከተማ ሲቀላ ኢንዱስትሪ ክላስተር ማዕከል ውስጥ የሚገኝ ማህበር ነው። የተቋቋመው በ2015 ዓ.ም ነው ተብሏል። ከኢንዱስትሪ ፓርኮች ልማት ኮርፖሬሽን እና ከአርባ ምንጭ ዩኒቨርሲቲ ጋር በመተባበር በ2015 ዓ.ም ሉሲ የእንሰት መፋቂያ ማብላያና እንዲሁም ማቀነባበሪያ ወደ ስራ ማስገባቱን ተነግሯል። ኢንተርፕራይዙ የእናቶች ጉልበትና ጊዜ የሚቆጥቡ 40 የቆጮ መፋቂያ ማሽኖችን በተለያዩ ወረዳዎችና ቀበሌያት ለሚገኙ ማህበራት ማከፋፈሉን ተጠቁሟል። በአሁኑ ወቅት የእናቶችን ድካም የሚያቀልሉ ማሽኖችን ከማቅረብ በተጨማሪ ቆጮን በኩኪስ፣ በኬክ፣ በቡላ ዱቄትና በሌሎች የተቀነባበሩ ምርቶች ለገበያ በማቅረብ ተወዳጅነት እያተረፈ መጥቷል። በዚህም በእንሰት ምርት ላይ እሴት በመጨመር በዓለም አቀፍ ደረጃ ተወዳጅ ምግብ ለማድረግ እየተሰራ መሆኑን የተመላከተ ሲሆን በተጨማሪም እጅግ ዘመናዊ የማቀነባበሪያ ማሽን ከቻይና በማስገባት ሰፊ ስራ ዕድል ለመፍጠር ይትስራ እንደሚገኝ ተመላክቷል። እንደ ሀገር ከ20 ሚሊዮን በላይ ህዝብ ቆጮ የሚጠቀም ቢሆንም ከአሰራርና እሴት ከመጨመር አንጻር ክፍተቶች መኖራቸውን በአርባ ምንጭ ዩኒቨርሲቲ ተመራማሪና የሉሲ እንሰት ኢንተርፕራይዝ መስራች ዶክተር አዲሱ ፍቃዱ ገልጿል። ከአጋዥ ተቋማትና ከአፍሪካ ህብረት ጋር በመሆን ቴክኖሎጂውን በስፋት የማዳረስ ስራ እየተሰራ እንደሚገኝም ተገልጿል። ይህ በእንዲሁ እንዳለ የእንሰት መፋቂያ ዘመናዊ ማሽን ወልቂጤ ዩኒቨርሲቲ ከወልቂጤ ፖሊቴክኒክ ኮሌጅ ጋር በመተባበር በጉራጌ ዞን ለተለያዩ ወረዳዎች ማከፋፈሉን ይታወቃል። በተጨማሪም የአገና ፖሊቴክኒክ ኮሌጅም ለዚሁ አገልግሎት የሚውል ማሽን እያመረተ ሲሆን ነገር ግን ተቋማቱ የሚጠበቀውን ያህል እየሰሩ አለመሆኑ ሲዘገብ ቆይቷል። በማዕከላዊ ኢትዮጵያ ክልል በምስረታ ላይ ያሉ የኮንቶማ ህዝቦች ዲሞክራሲያዊ ፓርቲና የደንጣ ህዝብ ዲሞክራሲያዊ ፓርቲ ጠቅላላ ጉባኤያቸውን እንዳካሄዱ በጸጥታ ኃይሎች መከልከላቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀም። የኢትዮጵያ ብሔራዊ ምርጫ ቦርድ በዜጎች የመደራጀትና የፖለቲካ ፓርቲ የመመስረት ዲሞክራሲያዊ መብት ላይ የማስተጓጎል ተግባር የሚፈጽሙ አካላት ላይ የክልሉ መንግስት ተገቢውን የእርምት እርምጃ እንዲወስድ በጥብቅ አሳስቧል። ምርጫ ቦርድ ታህሳስ 15 2018 ዓ.ም ባወጣው መግለጫ የሁለቱም ፓርቲዎች ተወካዮች ፓርቲ ለመመስረት የሚያስፈልጉ ሁሉንም ህጋዊ ሰነዶች አሟልተው ጠቅላላ ጉባኤያቸውን እንደሚያካሂዱ ለቦርዱ አሳውቀው እንደነበር ጠቅሷል። በዚህም መሰረት የኮንቶማ ህዝቦች ዲሞክራሲያዊ ፓርቲ ጥቅምት 30 በቡታጅራ ከተማ፣ የደንጣ ህዝብ ዲሞክራሲያዊ ፓርቲ ደግሞ ታህሳስ 12 በሃዲያ ዞን ቢጠና ታዳጊ ከተማ የመስረታ ጠቅላላ ጉባኤያቸውን ለማድረግ ሲሞክሩ ክልከላ እንደገጠማቸው ገልጿል። የኮንቶማ ህዝቦች ዲሞክራሲያዊ ፓርቲ ጉባኤ ቦርዱ የወክላቸውን ባለሙያዎች በህጉ መሰረት በቦታው በአካል በመገኘት ታዝበው ሪፖርት እንዲያቀርቡ ተመድበው እንደነበር ቦርዱ በመግለጫው አመላክቷል። ጉባኤው ከመደረጉ አስቀድሞም የፓርቲው መስራቾች ትብብር እንዲደረግላቸው ለክልሉ መንግስት አስተዳደርና በየደረጃው ላሉ የመንግስትና የጸጥታ አካላት በደብዳቤ ማሳወቁን ቦርዱ አስረድቷል። ሆኖም በጉባኤው ዕለት መሳሪያ የታጠቁ የቡታጅራ ከተማ የጸጥታ አካላት ከተማው በኮማንድ ፖስት ስር ስለሆነች መሰብሰብ አይቻልም በሚል መከልከላቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቡታጅራ ከተማ አስተዳደር ለተለያዩ የልማት ተነሺዎች ምትክ የሚሆን ከ10 ሄክታር በላይ መሬት ማጽደቁን አስታወቀ። የምስራቅ ጉራጌ ዞን ካቢኔ ባካሄደው አስቸኳይ ስብሰባ በቡታጅራ ከተማ ለተለያዩ የልማት ተነሺዎች የሚሆን 10.536 ሄክታር መሬትና ለ40 የመንግስት ቤት ተከራዮች 6950 ካሬ ሜትር መሬት ማጽደቁን አስታውቋል። የከተማ አስተዳደሩ በከተማ ውስጥ ለተለያዩ የልማት ተነሺ ለሆኑ ለ82 ባለ ይዞታ አርሶ አደሮች ለ351 የአርሶ አደር ልጆች ምትክ መሬትና ለ40 የመንግስት ቤት ለሚለቁ ተከራይ ተለዋጭ የከተማ መሬት እንዲሰጣቸው የምስራቅ ጉራጌ ዞን ካቢኔ እንዲጸድቅ ለክልሉ አስተዳደር እንዲቀርብ
የምስራቅ ጉራጌ ዞን ከተማ ልማትና ኮንስትራክሽን መምሪያ ማቅረቡን ተገልጿል። የዞኑ ከተማ ልማትና ኮንስትራክሽን መምሪያ የማኔጅመንት አካላት በቡታጅራ ከተማ የቀረበውን ዝርዝር መረጃና ተገቢነት ማጣራት ለዞኑ ካቢኔ እንዲጸድቅ ጠይቋል። የምስራቅ ጉራጌ ዞን ካቢኔ ባደረገው አስቸኳይ ስብሰባ በዝርዝር የቀረቡለትን 10.536 ሄክታር ምትክ የሚሆን መሬት ላይ በሰፊው ተወያይቶ በሙሉ ድምጽ አጽድቋል ተብሏል። ሌላው በከተማ አስተዳደሩ በተመሳሳይ ልማት ለሚነሱ ለ40 የመንግስት ቤት ተከራዮች ምትክ እንዲሆን ያቀረበው 6950 ካሬ ሜትር መሬት የዞኑ ካቢኔ በዝርዝር ተመልክቶ በሙሉ ድምጽ ያጸደቀ ሲሆን ለክልሉ መንግስት የመጨረሻ ውሳኔ እንደሚቀርብም ተገልጿል። የጉራጌ ዞን መምህራን ማህበር መደበኛ ጉባኤ በወልቂጤ ከተማ ማካሄዱን አስታወቀ። የዞኑ መምህራን ማህበር የተማሪዎች ውጤትና ስነ ምግባር እንዲሻሻልና የመምህራን ጥቅም እንዲከበር እየሰራቸው ያሉ ስራዎች አበረታች መሆናቸው ተገልጿል። በተለይም የደረጃ እድገት፣ የደሞዝ አከፋፈል ተደራጅተውና ቆጥበው መሬት ያላገኙት እንዲያገኙ እየሰራ መሆኑን ተጠቁሟል። መምህራን ከደሞዛቸው ባሻገር ራሳቸው እንዲደቁሙ በትምህርት ቤት መሬቶች ላይ እርሻ በማረስና በማምረት እየተሰሩ ያሉ ሞዴል ስራዎች ወደ ሌሎች ለማስፋት ይሰራል ተብሏል። በዞኑ የተማሪዎች ውጤትና ስነ ምግባር ከጊዜ ወደ ጊዜ እየተሻሻለ መምጣቱን ተገልጾ ምንም ተማሪ ያላሳለፉ ትምህርት ቤቶች በአካባቢው ያለውን ችግር ለመቅረፍ ከትምህርት መምሪያ ጋር በመሆን የተሰራ መሆኑን ተነስቷል። የትምህርት ጥራት ለማረጋገጥ የመምህራን ሚና ከፍተኛ መሆኑንና ከዚህ ባሻገር ለዚህ ውጤታማነት ሁሉም ባለድርሻ አካላት ርብርብ ማድረግ አለበትም ተብሏል። የዞኑ መምህራን ማህበር የመምህራን እድገትና ጥቅም እንዲሁም መሬት እንዲያገኙ እየሰራ ነው ቢልም ጀኔን ቀደም ሲል ከዞኑ መምህራን ባሰባሰበው ቅሬታ መሰረት መምህራን ባላቸው የትምህርትና የልምድ ብቃት መሰረት የደረጃ እድገት ተግባራዊ እየተደረገ እንዳልሆነ ማግኘት ያለባቸው ጥቅም እየተከበረላቸው እንዳልሆነና ከዚህ በተጨማሪም የመምህራን መኖሪያ ቤት ችግር ለመቅረፍ በፊት መሬት ይሰጥ የነበረ ሲሆን አሁን ከቆመ 5 ዓመት ማስቆጠሩን መምህራን ለሚዲያችን በዝርዝር አስታውቀው ዜና መስራታችን የሚታወስ ነው። በእንሲኖ ከተማ አስተዳደር በመንግስትና በግሉ ዘርፍ በህብረተሰቡ ሁለንተናዊ ተሳትፎ በመገንባት ላይ ያሉ የልማት ፕሮጀክቶች በጥራትና በፍጥነት እንዲሰሩ ተጠየቀም። በምስራቅ ጉራጌ ዞን በእንሲኖ ከተማ አስተዳደር በግሉ ዘርፍ በመከናወን ላይ የሚገኙ የተለያዩ የልማት ፕሮጀክቶች በተሻለ ጥራትና ፍጥነት ተገንብተው ለአገልግሎት እንዲበቁ በትኩረት መስራት እንደሚገባ የእንሲኖ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ገልጿል። በዚህም በከተማ አስተዳደሩ በግል ባለሀብቶች በኢንቨስትመንት በመልሶ ማልማት ፕሮግራም በአክሲዮን በመደራጀት የተሰሩ የሚገኙ ለተለያዩ አገልግሎቶች የሚሆኑ ህንፃዎች በሆቴልና በገበያ ማዕከል በነዳጅ ማደያ እንዲሁም በከተማ ውስጥ ለመናፈሻና ለውበት የሚሆኑ የግሪነሪ ግንባታዎችና የማስዋብ ስራዎች እየተሰሩ ይገኛሉ። በከተማው በግል ባለሀብቶች የተጀመሩ የተለያዩ ፕሮጀክቶች በተያዘላቸው የጊዜ ገደብ ተጠናቀው ለማህበረሰቡ ተገቢውን አገልግሎት እንዲሰጡ ጥብቅ ድጋፍና ክትትል እንደሚያስፈልግም ተጠቁሟል። በከተማው ማዘጋጃ ቤት ለመልሶ ማልማት በከተማው እምብርት ቦታ ለሚፈልገው አገልግሎት ምቹ የሆነ ከ1900 ካሬ ሜትር በላይ ለኢንቨስትመንትና ለንግድ የተዘጋጀ ሲሆን በማዘጋጃ ቤታዊ አገልግሎት መረጃ የማዘመን ስራዎች፣ የማህበረሰብ አቀፍ የመድኃኒት መደብር፣ በከተማ ግብርና፣ በወተት ተዋጽኦና ከብት በማደለብ ላይ የተሰማሩ በርካታ በዘርፉ የተሰማሩ ባለሀብቶች በመስራት ላይ ይገኛሉ። በዚህም መሰረት የከተማው ማህበረሰብ የከተማውን ገጽታ ለመቀየርና መልሶ ለማልማት እያሳየ ያለውን ቁርጠኝነት እጅግ የሚያስደስት እንደሆነ ተመላክቷል። የአፋር ህዝብ በኤርትራ መንግስት የዘር ማጥፋት እየተፈጸመበት ነው ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት አስታወቀ። ድርጅቱ ለጋዜጠኞች በሰጠው መግለጫ የኤርትራ መንግስት ከ1993 ዓ.ም ጀምሮ በኤርትራ ደናክል አካባቢ የሚኖሩ የቀይ ባህር አፋሮች ላይ መንግስታዊ የዘር ማጥፋት የመብት ጥሰት እየፈጸመ ቆይቷል ብሏል። የድርጅቱ ሊቀመንበር ኢብራሂም ኻሩን በመግለጫው እንደተናገሩት የኤርትራ መንግስት በአፋሮች ላይ ከህግና ከፍርድ ውጪ ግድያዎችና ዘር ተኮር ጭፍጨፋ፣ ያለ ፍርድ ማሰርና ማሰቃየት፣ መሰወር፣ የግዳጅ ወታደራዊ መልመላ፣ በግዳጅ ማፈናቀል እየፈጸመ መሆኑን ጠቅሷል። በቋንቋችን እንዳንማር በመከልከል መስጊዶችን በመዝጋትና የቁርአን ትምህርትን በመከልከል የቀይ ባህር አፋር ህዝብን ባህልና ማንነት ማጥፋት ላይ መሆኑን ተናግሯል። ከቀይ ባህር አሳ ማጥመድ መከልከልን ጨምሮ ኢኮኖሚያዊ መብቶችን በመጣስ የህልና አደጋ ውስጥ አስገብቶናል ሲሉም የድርጅቱ ሊቀመንበር ኢብራሂም ኻሩን አስረድቷል። በዚህም ምክንያት በርካታ የቀይ ባህር አፋሮችን ከመኖራቸው ተፈናቅለው እየተሰደዱ መሆኑን ጠቅሶም የኤርትራ መንግስት ዓላማ የቀይ ባህር አፋሮችን ከቀይ ባህር ማስለቀቅ መሆኑንም አስረድቷል። ድርጅቱ የኤርትራ መንግስት በኤርትራ አፋሮች ላይ እየደረሰ ያለውን የሰብአዊ መብት ጥሰት የተመለከተ ክስ ለአፍሪካ ሰብአዊና ህዝባዊ መብቶች ኮሚሽን ማቅረቡንም ገልጿል።
የተከበራችሁ ወደ ጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂን ጋር ስለሆነ እናመሰግናለን። መልካም ጊዜ